ሕይወት ያዘመነ የቤተሰብ ያለው ደስታን የፈጠረ ሕይወቴም ቀለው ውበት ጥንካሬን በአንድ ያጣመረ ምተማመንበት እይታው ያማረ አንድ ያይቼ በልዩነት የመረጥኩት ከልቤ ወድጄ ቅድሚያ ሰጠሁት ኦርቢት 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 የቤቴ ውበት ኦርቢት 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 ረፈቁበት ኦርቢት አረ ተመልከት አዲስ የታሸገና ተከፍራሽ አላቸው በጣም ቀዝቃዛና ሰላማዊ እንቅልፍ እንደሚሰጥ ይወራል አዎ ስለነኝ ፍራሾች ሲወሩ ሰምቻለሁ እስቲ ቶሎ በል ፍታውና እንሞክረው ተበላሸተ ምቾት ከፍራሹ ነው። ምቾትን ፍለጋ ብዙ አይልፉ። የማሚሳግ ፍራሾች በቅርብ ባሉ ሾሩሞቻችን ቀርቦልዎታል። ምርጫውን ከኛ ጋር ያድርጉ። ማሚሳግ እንደ እናት እቅፍ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓል። ኦ ሰላም ለክሙ ሁዳዴ ነው ጾሙ ክፉን ያርቅልን መልካሙን ያምጣልን ይጸልያል በንባ ህማማት ሲገባ ዘንባባው ለጣቴ ሸማው ለስግደቴ እንደ እናት አባቴ ጎንበስ ብሎ ካፈር ስናውቅ በድፍረት ሳናውቅ በስተት እያሉ መቃተት እግዚኦ እየተባለ እንዳይመጣ ያለ ይመጣል ከዚያማ የትንሣኤው ዋዜማ ቅዳሴው በዜማ ጧፉ በጨለማ ከዚያ በኋላማ ሞትን ድል ነስቶ የተነሳለታ አሁን ነው ልልታ ተቀራርቦ ደስታ ተሳስቦ ገበታ ካለው ተጎራርሶ እንኳን አደረሱ መልካም የትንሣኤ በዓል ወጋገን ባንክ እርሱ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መክፈልና መቀበል በፍጥነት ይፈጸማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው ሁሉም ገበያ አቅርቦት ተሟልቶ የበዓል ድባብ ይደምቃል። የሰንበት ፀሐይ ስትፈካ እነሆ በዓለ ፋሲካ ወዳጅ ዘመድ ይጠያየቃል። የበዓል ድባብ እየተጋራ ማዕድ ከቦ ይመገባል። ርቀት በቴክኖሎጂ ተዳኝቶ ከያለበት አብሮ ይውላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም መልካም የፋሲካ በዓል። ሰፊና የሚያምር ቤት ቢኖረን ግን አስበኸዋል? እንኳን ደህና መጣሽ። ሰፊ ሳሎንም ያስፈልገናል እንደ ልባችን የምንሆንበት። የጠዋት ፀሐይ የሚገባበት ሰፊ መኝታ ቤት ቢኖረን አስበኸዋል? ልክ እንደዚህ ምን ውዴ? መሀል ከተማ ላይ ቤት ቢኖረን እኮ በዓልን ብቻችንን አናሳልፍም። ልክ እንደዚህ እኛ እናልማለን፣ ሪያሊቲ እውን ያደርገዋል።
መልካም በዓል። ሰላም ያራዳ ልጅ በዶዳይ ሽወደ በሀገራችን ለመጀመሪያ ጊዜ የተቀያሪ ባትሪ ቴክኖሎጂ የሚጠቀመውን የዶዳይ ኤሌክትሪክ ሞተር ባትሪውን በአቅራቢያው በሚገኙ የዶዳይ ባትሪ መቀየሪያ ጣቢያዎች በ2 ደቂቃ ይቀይሩ። ያለ መለዋወጫና የጥገና ስጋት ኑሯቅ ላይ የሆኑትን የዶዳይ ኤሌክትሪክ ሞተር ሳይክሎችን አቅርበውልዎታል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ሽው በዶዳይ ዶዳይ ማኑፋክቸሪንግ። ባልና አንድ ቀን እንኳን ከቤተሰቤ ጋር አሳልፌ አላውቅም። የኛ ነገር ባህር ላይ ነው ህይወታችን። ስንት ሀገር አይተሃል? ዓለም ላይ የቀረበ ቦታ አለ ብለህ ነው? በአጠቃላይ የንግድ መዳረሻዎች ላይ ሁሉ ይደርሳል። 347 ዓለም አቀፍ የወደብ መዳረሻዎች ላይ ነው መልህቃችንን የምንጥለው። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በየብስ በባህር በመልቲ ሞዳል በዩኒ ሞዳል ሁሉንም የአሰራር ስርዓት እንሰራለን። የኢምፖርትና የኤክስፖርት እቃዎች ከግዙፍ የኢንዱስትሪ ማሽነሪዎች አንስቶ እስከ ጥቃቅን የቤት ቁሳቁሶች ድረስ እያጓጓዝን ይኸው ኢትዮጵያን ስንገነባ ድፍን 62 ዓመት ሞላን። ያውም በታማኝነት እያገለገሉ በፍጥነት ደህንነቱ እንደተጠበቀ ከባህር አንስተን እስከ በር ድረስ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ከባህር ባሻገር ታመመ፣ የሁሉም ቤዛ ሆነ። አሃዱ ባንክ ከብዙዎች ለብዙዎች። ጥበብና እሴትን ማስተላለፍ የአበው መንገድ ነው። ይህንን የቀደሙትን ፈለግ መከተል የትውልድ ድርሻ ነው። በትንሣኤያችን ብርሃንን እንፈልጋለን። የብሩህነትን መስመር እንማትራለን። የሰላምና የደስታ ብርሃን ወደ ቤታችን ሲገባ የበዓሉ መንፈስ በብርሃን የተሞላ በደስታ የታጀበ ይሆናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓል። ፀሐይ ባንክ ለሁሉ።
አይገርምም? ልክ የዛሬ 13 ዓመት እኮ ነው አሚጎስ እንደተመሰረተ ነው ማለት ነው። እናታችሁን ያገኘው። እንኳን ለ2018 የፋሲካ በዓል በሰላም አደረሳችሁ አሚጎስ። ሳንደርስ በጥበብ ያቆዩት በተራችን እኛም ማቆይት ደርሶ ልጅ አባት እናቱን ሲክስ እንዲህ ነው የኛ ባህል ወግ ይህም ነው ማንም አይነጥቀን ምናወርሰው የኛ ማንነት ጊዜውን በደስታ አጣጥመን ወደፊት ነው ምንጓዝ ጊዜውን በደስታ አጣጥመን ወደፊት ነው ምንጓዝ ኩራቴ አምቧ